ለወንድ ልጅ ብልት ስትል ጾታዋን ለመቀየር ስትል ወንድ ገደለች ቢባል ማን ያምናል? እኔ አምኛለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እናንተም የምታምኑ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ አቤተኛው እባላለሁ። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተመልሰን ተገናኝተናል። ብቻ የዛሬው ቪዲዮአችንን አይ ሆፕ ተወዱታላችሁ ብዬ አስባለሁኝ። ከቪዲዮ መጨረሻ ድረስ አይታችሁት ተወዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ይህንን ውድ የሆነ የሀሜተኛ ኮሚዩኒቲ ይቀላቀሉን። በሎ ወደ ቪዲዮ እንግባ። ሁሉም ነገር የሚጀምረው እንግዲህ በዚህ 33 ዓመት አዛውንት ጎልማሳ ወጣት whatever you call it ብቻ ቲትሎ ትባላለች። ቲትሎ የምትኖረው እንግዲህ ቺካጎ ውስጥ ነው። ቲትሎ እንግዲህ በጣም መዝናናት ትወዳለች፣ በጣም ፓሪ ማድረግ ትወዳለች። ከብዙ ሰዎች ጋር እንግዲህ ብዙ ሪሌሽንሺፕ አሏት። ወንድ አትልም፣ ሴት አትልም፣ ከሁሉም ጋር መዝናናት፣ መጨፈር፣ መደሰት ትፈልጋለች። በዙሪያዋ ደግሞ ሹገር ዳዲዎች አይጠፉም። ምክንያቱም ይህን ሁላ ነገር ከቨር የሚያደርጉት እነሱ ስለሆኑ ማለት ነው። እናም ቲትሎ ትልቅ የሆነ ፍላጎት አላት፣ ማለት በጣም ትልቅ የሆነ ፍላጎት። እሷ ደግሞ የመኖሬ ትልቁ ትርጉም ይሄ ነው ብላ የምትልለት አንድ ፍላጎት አላት። ምንድነው ያላችሁ ሊሆን ይችላል። ጾታዋን ማስቀየር ትፈልጋለች፣ ወንድ መሆን ፈልጋለች። አዎ። እናም እንግዲህ ነገር ዮሹ በጣም ኤክስፔንሲቭ ነው፣ ማለት በጣም ሲበዛ ውድ ነው። ስለዚህ የህልም እንጀራ ይሆንባታል የኛ ቢሆንም ይሄውላ ነገር ልታሳካ ከጫፍ የደረሰችበት አንድ አጋጣሚ ይፈጠርላታል። እንደ ኢሮፓያኖች አቆጣጠር እንግዲህ በ2000 ዓመተ ምህረት ላይ ቤተሰቦቿን ለመጠየቅ ወደ ቴነሲ ወደምትባል ትንሽዬ ከተማ ትጓዛለች። እዛም ከተማ ላይ እንደለመደችው እንግዲህ አመል ቶሎ አይለቅምና እንደለመደችው ወደ አንድ ናይት ክለብ ስትሄድ ይህችን አሮጊት ታገኛታለች። ስሟ ቢሊ ይባላል። ቢሊ እንግዲህ የ60 ዓመት ሽማግሌ ነች። እናም እንግዲህ ምን አይነት ሰው ነች ብላችሁ ታስቡ ይሆናል። እቺ ልጅ በግድ አላረጅም ያሉ አሮጊቶች ታውቃላችሁ፣ በግድ አላረጅም። ስቲል ሜካፕ የሚቀባቡ፣ ስቲል መውጣት የሚወዱ፣ ስቲል ከወጣቶች ጋር መዝናናት የሚወዱ ጓደኞቻቸው ራሱ የሆነች ሽማግሌዎች ምናምን እንደርቁ ምናምን እያሉ ማያጨናንቋቸው፣ ሁሌ እንውጣ፣ ሁሌ ጀስት ፈታ ምናምን የሚሉ አይነት በቃ እሷ ሴትዮ ነች። እናም እዛ ናይት ክለብ ላይ ይገናኛሉ። እናም እንግዲህ በጣም ይቀራረባሉ፣ ከምላችሁ በላይ ይቀራረባሉ። የሚያወሩት ነገር ሁላ አንድ ይሆናል። ሴንስ ኦፍ ሂውመራቸው ሁላ ሳይቀር አንድ ይሆናል። እናም እንግዲህ ይሄን ነገር በተደጋጋሚ ነው የሚያደርጉት። ማለት ቀን በቀን አንድ ላይ ቁማር ይጫወታሉ፣ አንድ ላይ ይዝናናሉ፣ አንድ ላይ ይጠጣሉ፣ አንድ ላይ ምናምን ነገር ብቻ ይሄ ነገር ከጊዜያት በኋላ በጣም እየተቀራረቡ ይመጣሉ ማለት ነው። እናም ከጊዜያት በኋላ እንግዲህ ቢሊ ለዚች ጀለስ የሆነ ኦፈር ታቀርብላታለች። ለምን ቴኔሲ ውስጥ ጠቅለለሽ አትመጪም? ለወጪ ምናምን ችግር የለውም፣ እኛ ቤት መቀመጥ ትችያለሽ። እኔና የሆነ ራሱን የጣለ ሽማግሌ አለ፣ ይሄ ሁላ ነገር ከበር የሚያደርግልን አንድ ሀብታም ሽማግሌ አለ፣ አንድ ላይ ለምን አንኖርም ትላታለች። እሷም እንግዲህ ሀሪፍ ምናምን ትላታለች ማለት ነው። እናም እንግዲህ ይሄ ራሱን የጣለው ሽማግሌ እንግዲህ ዳናልድ ይባላል። ዳናልድ እንግዲህ የ74 ዓመት ትልቅዬ ሰውዬ ነው። እናም እንግዲህ ይህቺ አጋጣሚ ነበረች ጠቅልላ እሷ ቤት እንድትገባ ያደረገቻት። ጠቅልላ እዛ ቤት ትገባለች። በምትገባበት ቅጽበት ግን ማለት ከአንድ ቀን ከሁለት ቀን በኋላ ነገሮች እየተቀያየሩ ይመጣሉ። ዳናልድ እንግዲህ በጣም ስትረስ ውስጥ የነበረ ሰው ነውና ቀን በቀን ይጠጣል፣ ቀን በቀን ይጨብሳል፣ በጣም ቡሊ ያረጋታል። ራሱን ጥሎ አንዳንዴማ ራሱን ትቶ የገዛ ሚስቱ ነች የምታለባብሰው፣ የምታነሳው፣ ምናምን የምትንከባከበው ምናምን ነገር ማለት ነው። እናም ቢሊ እንግዲህ እቺ ልጅ ወደ እሷ ቤት እንድትገባ የፈለገችው ይሄንን ሁላ የድብርት ስሜት እንድታጠፋላት ነው፣ ከብቸኝነቷ እንድታስጥላት ነው እንጂ ለዚች ልጅ አስባ አልነበረ። እናም ቢሊ እንግዲህ ከዚህ ሪሌሽንሺፕ ለማምለጥ ስትል የምታደርገው አንድ ብቸኛ ነገር ምንድን ነው? ቅድም እንደነገርኳችሁ እንግዲህ መዝናናት የምትወድ ሴት ሆና ሳይሆን ከዚህ ሁላ ስትረስ ውስጥ ለመውጣት ያላት ግንኙነትን ለመርሳት በቃ ከሙሉ ዓለም ጋር ያላትን ኮኔክሽን ለማጥፋት የምትጠቀመው አንድና አንድ ነገር ምንድን ነው? ቁማርና መጠጥ። በተለይ ቁማር ማለት ነው። ማለት በጣም ሲበዛ ቁማርተኛ ነች። አንዳንዴማ ከቁጥጥሯ ውጪ እስኪሆን ድረስ ትቋመራለች። አንድ ቀንም በልታ አታውቅም። እንደውም አንድ ጊዜማ በሆነ ምሽት ላይ በምትጫወትበት ሰዓት ላይ ከቁጥጥሯ ውጪ ይሆንና እልስ ይዛ ስትጫወት ስትበላ በስተመጨረሻ ላይ ስንት ትበላለች? 13,000 የአሜሪካን ዳላር ላለች ማለት ነው። ወደኛ ሀገር ልቀይርላችሁ አልችልም፣ ምክንያቱም ይህንን ቪዲዮ መቼ እንደምታዩት እርግጠኛ ስላልሆንኩኝ። ብቻ ወደኛ ሲቀየር የኢትዮጵያ ገንዘብ ደግሞ ቁል ወደታች እየተዘቀዘቀ ስለሆነ በጣም ጣራ ይነካና ራሳችሁ ልትቱላት ትችላላችሁ። ብቻ 13,000 የአሜሪካን ዶላር ትበላለች ማለት ነው። ይሄ ሁላ ነገር ግን ቲትሉ ላይ ምንም ነገር አልፈጠረባትም። ማለት እንደዚህ አይነት ድራማ ጭራሽ ሽማግሌና የአሮጊት ድራማ አያገባትም። እሷ የተፈጠረው ይፈጠር ብቻ፣ ዋናው ጀስት ፈታ ማለቷን ስለምትፈልገው ዝም ትላለች። ማለት በቃ ስትወጣ ትዝናናለች፣ ስትገባ ደግሞ የእሷን ጩኸት ላለመስማት የተሰጣት ክፍል አለ፣ በሩን ዘግታ ትተኛለች ማለት ነው። ምንም አያገባትም። የሆነ ጊዜ ላይ ደግሞ የሆነ መጠጥ ቤት ቁጭ ብለው በሚነጋገሩበት ሰዓት ላይ አሁን ላይ ግንኙነታቸው ኦፕን እየሆነ ይመጣል። ማለት ብዙ ነገሮችን ማውራት ይጀምራሉ። በሆዳቸው ያለውን ነገር ማውራት ይጀምራሉ።
ከዛ ቢሊ ምን ማለት ትጀምራለች? በቃ ያላት ግንኙነት በጣም እያስጠላት እንደሆነ ብቻ የሁለቱ ግንኙነት በጣም አሪፍ እየሆነ እና በጣም ኦፕን እየሆነ ይመጣል ማለት በቃ የሆነ ለራስ ብቻ የምትይዘው አይነት ወሬዎችን ራሱ እስከ ማውራት ደረጃ ማለት ነው። እና ቢሊ ስለ ትዳሯ ማማረር ትጀምራለች። በጣም እንደማትፈልገው ምናምን ነገር እንዳትፈታው የቁማር ሱሰኛ ነኝ የምትበላውን ቁማር ከበር የሚያደርግላት ይሄኛው ሰውዬ ነው። እንዳትቀጥልበት ደግሞ የሚያስጠላ ግንኙነት ነው፣ የሚሰለጃጅ ግንኙነት። አንድ ቀን ሳስመው አንድ ቀን ቤቢ ሃኒ ምናምን ነገር ቀርቷል። ብቻ ይሄን ነገር በምትነግራት ሰዓትም ቴስሎም እንግዲህ ኦፕን መሆን ትጀምራለች እና ያላትም ፍላጎት በቃ የመኖሪ ትርጉም ነው ብላ የምታስበውን ነገርም ትነግራታለች ማለት ነው። እሱም ምንድነው እያላችሁኝ ሊሆን ይችላል። በቃ ጾታ ማስቀየር እንደምትፈልግ ትነግራታለች። በቃ ጾታ ማስቀየር ፈልጋለሁ እኔ ወንድ መሆን ነው ፈልገው ምናምን አይነት ነገሮችን ትላታለች ማለት ነው። እናም ወጪው ግን በጣም ብዙ ነው። በጣም ሲበዛ ብዙ ነው የሰርጀሪ ወጪዋ ማለት ነው። ብቻም እንደዛ ከተባባሉ በኋላ በቃ ወደ መጠጣቸው ይቀጥላሉ ማለት ነው። ጊዜዎች እየተቆጠሩ ጊዜያቶች እያለፉ በመጡ ቁጥር ግን ቢሊ ቁማሯ እየበዛ ይመጣል ማለት በጣም እየተበላች ይመጣል ሰውየው እስኪያቅባት ድረስ ማለት ነው። ብቻ ቢሊም እንግዲህ የባንክ አካውንቷ ባዶ መሆኑ ብቻ እኮ አይደለም የሚገርመው። ይሄ ምን ማለት ነው እያላችሁ ሊሆን ይችላል። የባንክ አካውንቷ ባዶ ነው፣ በዛ ላይም ደግሞ የ40,000 የአሜሪካን ዶላር ዕዳ ውስጥ ነው ሁላ ማለት ነው። እናም ትሄድና ወደ ባሏ ውድ ባሌ ሆይ እርዳኝ፣ እንደዚህ ተፈጥሮብኛል ገንዘብ ያስፈልገኛል ስትለው የራሽ ጉዳይ እዛ እባክሽ ቁማርተኛ ይና እዛ ታፋሽን አቅፈሽተኝ ምናምን ነገር ይላታል ማለት ነው። በጣም ትናደዳለች። እሷ ምን ብላ ነው የምታስበው? እሱ ሲጠጣ ምናምን ከበር የምታደርግለት የምታለብሰው ምናምን የምትንከባከበው እሷ ነች እና በችግረኝ ሰዓት ላይ እንዴት አይረዳኝም ምናምን ብላ የ60 ዓመት ምሬቷን ትጀምራለች ማለት ነው። ቢሊም ከዛ በስተመጨረሻ ምን ትላለች? በጣም ትናደዳለች፣ በጣም ትማረራለች እና ምን ብላ ታስባለች? ይሄ ጥንቡሌ ጣለ ሽማግሌማ መግደል አለብኝ ብላ ታስባለች ማለት ነው። እናም ለመግደል ትፈልጋለች ማለት ነው። እናም የሆነ ጊዜ ላይ እንግዲህ ቢሊና ይሄ ወንድ ጀለስ ከመጠጥ ቤት ሲመለሱ እንግዲህ ዳናልድ እንግዲህ በጣም ጠጥቶ መሬት ላይ ወድቆ ያገኙታል። ከዛም ቢሊ የዚህ ሰዓት ነበረ ይሄ መጥፎ የሆነ ሐሳብ ወደ ጭንቅላቷ የመጣው። ምን ብላ ታስባለች? አንቺ ጾታሽን ማስቀየር ትፈልጊያለሽ? እንድገለው እርጂኝ፣ ሙሉ ገንዘቡን እኔ እሸፍንልሻለሁ ምናምን ነገር ትላታለች ማለት ነው። እሷም እሺ ደስ ይለኛል አይነት ነገር ትላታለች ማለት ነው። ከዛም እሺ ብላ ከተስማማች በኋላ ምንድነው የመጀመሪያው ሐሳባቸው? በቃ ያለው መጠጥ እንዳለ አጠጥተ ነው በቃ በአልኮል ፖይዝን ሆኖ ሞተ ተብሎ እንዲወራ ማለት ነው። ከዛ በኋላ ያለው መጠጥ እንዳለ ያጠጡታል ማለት ነው። ማለቴ ሙሉ ቦተሉን እንዳለ አፍ ውስጥ አድርገው ያጠጡታል። ግን ይሄ ጀለስ አልሞተም። ከዛ በኋላ በቃ ምንድነው ያላት አማራጭ ብቸኛ አማራጭ ምንድነው? ዞር ብላ ስታይ ምናምን አንድ ትራስ ታገኛለች። በትራስ አፍና ገለው ታስባለች ማለት ነው። ከዛ ትራሱን ታነሳለች ምናምን አፉ ላይ አድርገታ ማለት ነው ትገለዋለች ማለት ነው። ገለችውም በኋላ ከዛ ቤት ለቀው ይወጣሉ። ትንሽ ጊዜ ዘና ምናምን የሆነ ትንሽ ወክ ነገር አድርገው ይመለሱና ልክ ሲያዩት ይደነግጣሉ። ወይኔ ማን ገደለው ባሌ ምናምን በቃ እብድ ይጫወታሉ ማለት ነው ቤት ውስጥ። ከዛም በኋላ በጣም ትደነግጣለች ምናምን እያለቀሰች ፖሊሶች ጋር ደውላ ባሌን ሰው ገደለብኝ ምናምን ቤቱን ምናምን ብቻ የሆነ ታሪክ ምናምን ፈጣጥራ ታወራለች። ፖሊሶችም ይመጣሉ፣ ቤቱ ሙሉ ይመረምሩታል ምናምን ነገር ምንም የሚጠረጠር ነገር አላገኙም። ብለውም ያሰቡት ምንድነው አልኮል አለ ምናምን ነገር በአልኮል ፖይዝን ሆኖ የጀለስ ኦቨርዶዝ ሆኖበት ሞተ ብለው ያስባሉ ማለት ነው። እናም በቃ ያለውን ነገር እንዳለ ወደ ሆስፒታል ወስደው ሆስፒታልም ሲያስመረምሩት በቃ ዶክተሮች ምንድነው የሚሉት? አዎ በአልኮል ፖይዝን ሆኖ ነው የሞተው ምናምን ነገር ብለው ድምዳሜ ላይ ይደርሳሉ ማለት ነው። ብቻ በስተመጨረሻም ቢሊና ያቺ ወንድ ጀለስ የቤቱ ባለ ሀብት ይሆናል፣ የቤቱ ባለቤቶች ይሆናሉ፣ ባለ ሀብት ይሆናለች ምናምን ነገር። ብቻም ቢሊ የሚገባችውን ቃል ገንዘቧን ሰጣታለች። ይዝናናሉ፣ ይጨፍራሉ ምናምን በሸነና ይሆናል ማለት ነው። እና ማንም የሚይዛቸውም አይመስልም። ፖሊሶችም አንዴ ደምድሞ እንደመጣል ነገር እያደረጋቸው ነው። ስለዚህ ማንም አይደርስባቸውም ብላችሁ እያሰባችሁ ሊሆን ይችላል። ቢሆንም ግን ብቻም የሆነ ጊዜ ላይ ቲት ነው የያዘችውን ገንዘብ ይዛ ምናምን ከአንድ ሹገር ዳዲ ጋር በምትዝናናበት ሰዓት ላይ ምን ያክል እንደጠጣች ኦር ደግሞ ምን አይነት መጠጥ እንዳጠጣት አላቅም፣ ብቻ ነገሮችን እንዳለ መናዘዝ ትጀምራለች። በቃ እንደዚህ አድርገን ከሆነች 60 ዓመት አሮጊት ሴትዮ ጋር ባሏን ገድዬላት ምናምን ነገር እኔም ደግሞ ወንድ መሆን እፈልግ ነበር እና በቃ 100,000 የአሜሪካን ዶላር ከፈለችኝ፣ የምፈልገውን ሰጠችኝና ባሏን ገደልናት ምናምን ነገር። ሽማግሌው ምን አይነት ነገር ይላታል ማለት ነው። ከዛም በኋላ ወደ ፖሊሶች ጋር መሄድ አለብኝ ምናምን ብሎ ያስብና ወደ ፖሊሶች ጋር ሄዶ ሪፖርት ያደርግባታል ማለት። ከዛም በኋላ ፖሊሶች ግን ምንም ማድረግ አይችሉም። የሆነ ግለሰብ መጥቶ የሆኑ ሰዎች ገድለዋል ምናምን ብሎ መቼስ ፖሊሶች ሄደው ዝም ብለው አያስሩም ማለት ሄደው አላሰሯትም። ምንድነው ያደረጉት? እንደውም ፖሊሶች የሆነ ሐሳብ ይመጣላቸዋል። በቃ ይሄን ጀለስን ማይክ ያደረጉበትና ሆዱ ላይ ምናምን ነገር ዋይሮች ምናምን ያደረጉበትና ልብስ አልብሰውት ድጋሚ ሂድና አግኛት፣ ከዛ በኋላ ለማናዘዝ ሞክር አይነት ወሬዎችን ያወሩለታል ማለት ነው። ከዛ እሺ ብሎ ምናምን ይስማማል። በነጋታው ይሄድና ዴት ይወጣሉ ምናምን ነገር ያወራሉ ስለ ላይፋቸው ምናምን ስንት ልጅ እንደሚወልዱ ምናምን ላይ ብቻ የሆነ ዴት ላይ ሊወራ የሚችል ነገር ካወሩ በኋላ ትናንትና ማታ ስትኝ የነበረው ግን ስላገዳደሉ ምናምን ብዙ
ነበር ለባላል ጫጫታ ነበርና ጨርሽልኝ ምናምን ነገር ይላታል። መጀመሪያ እስከ መጨረሻ ያለውን ነገር ዝግዝግ አድርገታ ትነግረዋለች። በምትነግረው ቅጽበት ላይ ግን ፖሊሶች እየሰሟት ነበር። የሚፈልጉት ትክክለኛ መረጃ እሱ ነው ያገኛሉ ማለት ነው። ከዛም በኋላ ይሄን ነገር ከሰሙ በኋላ እንግዲህ ወደ ቲትሎ ጋር ይሄዱና ይይዟታል። ይሄ እንግዲህ ትክክለኛ ህይወቷ ላይ ያለው ፎቶ ነው። በጣም ነው የምታስጠላው። እናም ቢሊንም እንግዲህ ሄደው ይይዟታል። እናም ቲትሎ እንግዲህ ከጠበቃዎቿ አንድ ኦፈር ይቀርብላታል። ይሄ ነገር ከተባበርሽ የእስርሽ ሰዓት ይቀንስልሻል። እናም ተባበሪን ወንጀለኛዋ እሷ እንደሆነች ተናገሪ። እናም ተገድጄ ነው ምናምን ነገር በሚለው በቃ እኛ የሆነ ነገር እናደርግልሻለን የእስርሽ ሰዓት ይቀንስልሻል ምናምን ነገር ትላለች ማለት። ይሄ ነገር ካደረገች ደግሞ ያንን 100,000 ብር ከነጭራሹ ልታጣው ነው ማለት ምንም ትርጉም ላይ ኖሮ ነው ዞሮ ዞሮ መታሰር ነው እንደሚሆነው ይሁን ምናምን ትልና እነሱን ሪጀክት ታደርጋቸዋለች ማለት። ከዛም ፍርዱ በሚቀጥልበት ሰዓት ላይ ተጠያቂ መሆኗ ይታወቅና ከ20 እስከ 40 ዓመት ጽኑ እስራትን ይፈረድባታል። በተመሳሳይ ሰዓት ደግሞ ቢሊ ተጠያቂ ሆና አልተገኘችም ተብሎ ስለታሰበ በነፃ ትለቀቃለች። ምን አይነት ተቅላቢጦች ነገር ነው ግን በነፃ ትለቀቃለች። አክቹሊ የገደለቻት እኮ እችኛዋ ሴትዮ ነበረች እንደ ታሪኩ፣ ግን የታሰረችዋ እችኛዋ ሆና ተገኘች። ወንድ መሆን ማለት ምን አይነት አስቸጋሪ እንደሆነ በዛውም ተምረዋለች ብዬ አስባለሁ። እናንተ ተመልካቾች ለዛሬ የነበረኝ ምርጡ ታሪክ ይሄንን ይመስላል። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ለእናንተ ይሁን እያልኩኝ እኔ ሀሜተኛው ከወዲሁ ልሰናበታችሁ። ቻው፣ እወዳችኋለሁ።